ጀምሮ እንደዚህ የምተማመንበትም ሰው ከዛ ደግሞ ይሄ ችግር አጋጥሞኛል ብዬ ማናግረውም ሰው ከልጅነቴም ጀምሮ አልነበረኝም አሁንም በቃ አንድ ያለኝ ይሄ የሆነ ሰዓት መንገጫገጭ ነበር ህይወቴ ውስጥ ከዛ በኋላ እግዚአብሔርን አገኘውና በቃ እግዚአብሔር ጋር ጥብቅ ብዬ ሄድኩኝ ነገር ነው so any problem I encounter in my life በቃ መጸለይ ነው ያለኝ አማራጭ ከዛ ደግሞ ምንድነው ማሰበው መሰለኝ እግዚአብሔር ያለው ይሆናል እግዚአብሔር ሳይለው ህይወቴ ውስጥ የሚፈጠር ነገር የለም so I just pray about it እግዚአብሔር ይመስገን ብዬ ህይወቴን ቀጥላል if አሁን ህይወቴን ቲክቶክ ምንም ያለኝን ነገር ሉዝ ባረገው እግዚአብሔር ለመልካም ነው በቃ እግዚአብሔር ካሰበልኝ ህይወት ውጪ ህይወት ውስጥ የሚፈጠር ነገር የለም ብዬ ነው ማሰበው እና there is this ብዙ ጊዜ ብየዋለሁ ይሄ ለኔ ያለው እንጀራ ጎረቤት እንኳን ቢገባ እንግድነት ሄጄ በለዋለሁ እንጂ ማንንም እንትን አይለውም ብዬ እኔ እንደዛ ነው ማሰበው እና አካባቢ ላይ የሆነ ነገር እንትን ቢል በቃ ታስት በቃ እግዚአብሔር ያለው እግዚአብሔር ይመስገን እግዚአብሔር ለኔ ያለው ህይወትን እንትን ማለት በጣም እግዚአብሔር ላይ ይሄ በጣም ተማመናለሁ ነው በጣም አምነዋለሁ እግዚአብሔርን ህይወቴ ላይ አንድ ማምነውም ያለው እሱ ነው ያለ እግዚአብሔር እንደዚህ ስቴብል መሆን እንደማልቀጥል ስለማውቀው this happen አረገ በቃ እግዚአብሔር ያውቃል ብሎ ማለፍ that's በጣም